ሰላም እንዴት ናችሁ? ውድ የኢትዮጵያ ልጆች፣ እኔ በጣም ደህና ነኝ። ሁላችሁም እንደምታውቁኝ በአሳዛኝ ታሪኬ አሜን ነኝ። አሁን ደግሞ በራሴ የዩቲዩብ ቻናል መጥቻለሁ። ሰብስክራይብ እና ላይክ በማድረግ አበረታቱኝ። የዛሬ ቆይታዬ ደግሞ በጣም ከምወዳት ከማከብሯት፣ ለእኔ በጣም ብዙ ነገር ከሆነችው ከእናቴ ጋር ነው። እናቴ ወስና ዳዊት እንዴት ነሽ? እግዚአብሔር ይመስገን ደህና ሁኚልኝ። ሁሌ ብዙ የኢትዮጵያ ሰዎች እንግዲህ ህዝቦች ወደውሻል፣ እናትነትሽን አድንቀዋል። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ክብሩን የሰጠኝ መድኃኒዓለም ነው። እግዚአብሔር ከዚህ ዛሬ ስላለፈው ነገሮች እንጨዋወታለን። እናቴ ራስሽን በማስተዋወቅ ጀምሪ። እሺ፣ እኔ ሶስና ዳዊት እባላለሁ። የሁለት ልጆች እናት ነኝ። የአሜን ደረጀና አማናዊት ደረጀ እናት እባላለሁ። እንግዲህ በጣም ብዙ የኢትዮጵያ ህዝቦች በእናትነትሽ ወደውሻል፣ አድንቀውሻል እና ለፍቅራቸውን ለገለጹልሽ ሰዎች ምን አይነት መልዕክት ታስተላልፊያለሽ? እሺ፣ እግዚአብሔር ይመስገን። በመጀመሪያ ክብሩ ይስፋ ለመድኃኒዓለም። እግዚአብሔር ነው ይህንን የሚያደርገው፣ እኔ አይደለሁም። ፍቅሩን ስለሰጡኝ ፍቅራቸውን ሁሉ ነገራቸውን ስለገለጹልኝ እጅግ በጣም አድርጌ አመሰግናለሁ። እኔም ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ይመስገን በጣም በጣም። አደጋው በደረሰብኝ ጊዜ ተደውሎ ሲነገርሽ ምን ነበር የተሰማሽ? በኢየሱስ ምን ማመን ነው ያለህን? በቃ ደነገጥኩኝ። እኔ ሲጀመር ሰርግሽን አለምሽን እየጠበቅኩኝ እንደዚህ አይነት አደጋ ደረሰ ድረሽ ሲባል በጣም ያዘንኩት ከምልሽ በላይ ውስጥ የተሰማው ለአንቺ ሳይሆን ያዘንኩት ለራሴ ነው። ምን ያህል እንዴት እዚህ ጋር እንትን በቃ ብዙ መስዋዕት የከፈልኩት ነገር ነበረኝ እና እዚህ ጋር እየጠበቅኩትም የነበረው አለምሽን ነው። እንደዚህ አይነት ነገር ስለገጠመኝ በጣም ነው ውስጥ የተሰማ። ሐኪሞች መቆም እንደማይችል ለመዳን ደግሞ ረጅም ጊዜ እንደሚያስፈልገኝ ሲነግሩሽ ምን ነበር የተሰማሽ? ምን ሳደረግሽ? ለመጀመሪያ ጊዜ ሐኪሙ ጠርቶ ሲነግረኝ እጅግ በጣም ነው የደነገጠው ውስጤ። በጣም ነው ያዘንኩት። እግዚአብሔርን ለምን ብዬ ጠይቄዋለሁ በሰዓቱ። በጣም ከምልሽ በላይ አልቅሻለሁ። በጣም ውስጥ ያዝኗል እና እግዚአብሔር ግን ምን አለ ነገሮችን ልታስተካክል ብዬ አልቅሼ ነበርና እግዚአብሔር ይመስገን። እግዚአብሔርም አላሳፈረኝም። እቤት በገባች በ15 ቀን መራመድ ጀምራለሁ። ደስ ነው ያለኝ። በጣም ከምልሽ በላይ ነው የተደሰትኩት። እኔ የኔ ደስታ ይለያል። በሰዓቱ በነበረሽ ሁኔታ የነበረሽ ነገር እኔ በሰዓቱ ስጠብቅ የነበረው ሰርግሽን አለምሽን ነበር። ግን እግዚአብሔር በፈቀደው መንገድ ነው ሁሉ ነገር የሚሆነው። በእርግጥ ቢሆንም ግን ያው እሱ ባለው እሱ በፈቀደው መንገድ ተስተካክሎ መራመድሽን ስላየው እግዚአብሔርን አመስግኛለሁ። ድጋሚ እግዚአብሔር ይመስገን። ከሆስፒታል ወጥቼ ቤት ከገባው በኋላ በጣም ከባዱ ጊዜ ላንቺ የትኛው ነበር? የምታስታውሽው የተለየ ቀን ላንቺ የከበደሽ ማለት የከበደሽ ቀን? ኧረ እሱን ሳታሹ በመብራት እሱ በጣም ከባድ ነበር ላይ አሁን እኮ ከኛል አሁን ቆሜያለሁ። ግን በሰዓቱ በጣም በቃ ከብዶሽ እኔ ብዙ ነገር ነው ከምልሽ በላይ ከማንም ከምንም በላይ
በቃ በጣም ነው ያሳለፍኩት። እኔ ይሄ ነው የሚባል ቃል የለኝም። እግዚአብሔር ይመስገን። እግዚአብሔርን ነው የማመሰግነው። እኔ በዚህ መሀል እግዚአብሔርን እያመሰገንኩ ብዙ ነገር አሳልፌያለሁ። እግዚአብሔር ይመስገን። እንደ እኔ ጥረት ሳይሆን እንደ እግዚአብሔር ፍቃድ እንድትቆም ረድቷታል እግዚአብሔር። እመቤቴን በጣም ለምኛታለሁ። ኪዳነ ምሕረትን እመቤቴን በጣም በጠዋትና ማታ ነበረ የምለምነው። እንቅልፍ የለኝም። በጣም ነው እንቅልፍ የሚባል የለኝም። በስህተት ስትል ሮጬ ነው እሷ ስር ነው የምገኘው እና እግዚአብሔር ይመስገን ያ ሁሉ አልፎ እዚህ ደርሻለሁ። ያንን ማስታወስ አልፈልግም። እኔ ያንን መድገም አልፈልግም። አላስታውስም። ማስታወስ አልፈልግም። እኔ በመሀል እንግዲህ እናቴ በጣም ታስቸግርሽ ነበረ። ያው ይታወቃል። እኔ በጣም በመሀል ተስፋ ስቆርጥ ነበር። በቃ አልችልም ምናምን እያልኩ ሳንገላታሽ ነበረ የነበረው ነገር ላይ እና ከኔ ጋር ተስፋ ሳትቆርጪ አንቺ በርትተሽ ለእኔ ተስፋ እየሰጠሽ ነበር ስትሄጂ የነበረው እና ያ ጥንካሬሽ ያ ተስፋሽ ከየት ነው የመጣው? እኔ እንድነሳ ተስፋ ሲሰጠኝ የነበረው ጥንካሬሽ ከየት ነው የመጣው? እንደው እኔም ከአንቺ ብወስድ ለነገ ይጠቅመኛልና። እግዚአብሔር ይመስገን። ጸሎት፣ ከምንም በላይ መጸለይ። ጸሎት ነው ተስፋ እንዳትቆርጭ የሚያደርግሽ። ስትጸልይ ጠዋትና ማታ ነው የምጸልየው። ሌሊቱን ሙሉ ነው የምጸልየው። አንቺ ስትተኝ እኔ ጸልያለሁ። እግዚአብሔር ያድንልኝ ብዬ ነው የምለምነው እና ሁሌ አንቺ ፊት አላለቅስም። ካለቀስኩ እኔም አንቺም ተያይዘን ገደል እንገባለን። ስለዚህ እግዚአብሔር ወይ እሷ ፊት አበርታኝ ብዬ ነው የምጸልየው። ብዙ ጊዜ አንቺ ፊት አዞር ብዬ ነው የማለቅሰው። አይተሽን ከሆነ አላለቅስም። ምክንያቱም እኔ አንቺ እንድትበረችልኝ ነው። እኔ አይዞሽ ጠንክሪ። አንዳንዴ በጣም ሲብስብኝ ነው የማለቅሰው። አይተሽ ከሆነ በጣም ሲብስብኝ ነው የማለቅሰው እና እግዚአብሔር ይመስገን እምነቴ፣ ጸሎቴ፣ ከምንም በላይ ደግሞ እምነት ካለሽ እግዚአብሔር ያጠነክርሽ፣ ጠንካራ ትሆኛለሽ። በቃ ንጹህ ልብ ይኖርሽ። እግዚአብሔር ንጹህ ልብ ሲኖርሽ እግዚአብሔር ይረዳሻል። እግዚአብሔርን ደግሞ በደንብ አድርጌ ስለለመንኩት እግዚአብሔርን አላሳፈረኝም። እንደምፈልገው አድርጎ አድኖልኛል። ሲቀጥል ደግሞ እምነት፣ ቅባ ቅዱስ እምነት እየቀባውሽ እግዚአብሔር እንዲያድንሽ ቶሎ እንድትነሽልኝ የኪዳነ ምሕረትን እምነት ጸበል እየቀባው ነው እዚያ ዳንኩሽና እግዚአብሔር ይመስገን። አሁን ላይ የተራመድኩ እየሳኩኝ ደስተኛ ሆኜ ስታይኝ ምንድን ነው አይምሮሽ ላይ የሚመጣው? ምንድን ነው የሚሰማሽ? እግዚአብሔር ይመስገን በጣም ነው ውስጤ ደስ ያለው። እግዚአብሔር እናመሰግናለሁ ሁሌም በቃ እና የልጅነትሽ ነገር ትዝ ይለኛል። መራመድሽን ሳይ በቃ አንቺ ሳታይኝ እኔ በውስጥ እያለቀስኩኝ ከኋላሽ አይሻለሁ ምናምን ነገርና በጣም ነው ደስ ያለኝ። በቃ ከዛ ሁሉ ስቃይ ያን ሁሉ አሳልፈን እንደዚህ ስትራመጂ ሳይ እግዚአብሔር ይመስገን እላለሁ። ግን ዶክተሩ ያኔ ትዝ ይልሻል 10 ወር ወይ 1 ዓመት ላትራመድ ትችላለሽ ምናምን ሲል እንዴት እንደሆንኩኝ እና እሱ ነው አይምሬ ውስጥ የሚመጣው። ግን በእግዚአብሔር ስለጸናን እግዚአብሔርን ስለምናምን ውስጣችን ስላለ በልባችን ውስጣችን ይችላል ብለን ስላሰብን እግዚአብሔር ደግሞ ያው አድርጎ አሳይቶኛል። እኔ በተለይ በቃ 15 ቀን ወደ ውስጥ ትነሽ እንዴት ውስጤ እንዴት ደስ እንዳለው አትይ። ከማንም በላይ እኔ ነኝ ደስተኛ ሆንኩት። ከአንቺ እኔ ደስተኛ ነኝ።
ልጅነቴ ላይ ምን አይነት ባህሪ ነበረኝ? አሁን ካለችው አሜን ጋር የምትመሳሰለ አሜን ነበረች ያኔ? እንዴት ነው አስቸግርሽ ነበር? አሁን የልጅነት አሜንና አሁን አሜን ትለያያለች። ለምን? በፊት በጣም ፈጣን ናት ለሁሉ ነገር፣ በቃ ሁሉንም ማወቅ ትፈልጋለች፣ ጉጉት አላት። የወደፊት ህልሟ ደግሞ ምን እንደነበር ታውቂያለሽ? አንቺ ስትይ በቃ ፊልም መስራት፣ ታዋቂ መሆን ደስ ነው የሚልሽ። እና ምንድን ነው የምትሆኝ እንኳን ስልሽ ፊልም መስራት የምወደው ትይኝ ነበር። እና ሄደሽበታል እኮ አላደረግሽም አይደለም፣ አርገሽዋል። ሄደሽ ነበር የሆነ ስቴፕ ድረስ ሄደሽ። እኔ እንደውም ታስታውሻለሽ ያኔ ዮያ የሆነ ቀረጻ ላይ ነበርሽና አላምን ብዬ ተከትዬ ሄጃለሁ። እውነት ልትሰራ ነው ይህንን ፊልም ብዬ ማለት ነው። የምሬን ነው። ታስታውሻለሽ? 2 ሰዓት ከምናምን ሆነ ሄድኩ። ላይ ከስራ ወጥቼ ቀጥ ብዬ እሷ ጋር ነው የቆመችው። ምን አውቃለሁ ለምን እንዳቆመችው። ለምን አቆምሽ ስላት ደበረኝ አለች። በቃ በስሜትሽ አልደራደርም፣ ሲመችሽ ትሰሪያለሽ፣ ሳይመችሽ ደግሞ አትሰሪም ብዬ እኔም ብዙም እንትን አላልኳትም፣ አልገፋዋትም። ምክንያቱም ከአንዳንዴ ከማየው ነገር ደስ ስለማይለኝ ለዛም ነው ብዙ ምን ፑሽ ያላረኳት ወደ ፊልሙ። እና አሁን ደግሞ እስቲ እናያለን። ከነበርኩበት የልብ ስብራት፣ የአካል ጉዳት፣ ምንም ከሁሉም ነገር አልፌ አሁን ላይ ስታይኝ ምን የተማርኩ ይመስልሻል? አሁን ላይ ባንቺ አይን ከዛ ምን የተሻሻለ ይመስልሻል? ብዙ ነገር ተሻሽለሻል። በጣም አይምሮሽ ሰላም አለው ከበፊቱ ብዙ ነገር። አሁን ስለ በፊት ነገር አታስቢ፣ ወደፊት በቃ ወደፊት እያልሽ ነው ያለሽው። እሱ ፓርትሽን ወድልሻለሁ፣ ወድጄሻለሁ እና ደስ ይላል። ሌላው እንዴት ነው አላውቅም፣ ብቻ ከምንም በላይ ጠንካራ ልጅ ነሽ። ለእኔ አንቺን ሳይ እኔ እየበረታው መጣ። እግዚአብሔር ይመስገን ውስጤ እየበረታ መጣ። ማለት አንቺ ጥንካሬሽ፣ ተስፋሽ፣ ወደፊት ተስፋሽ ደስ ይላል። ለእኔም እንትን ይሆንሽ እንዳላለቅስ እንዳላዝን ውስጤ እንዳይጎዳ አድርገሽኛል። ምክንያቱም ኢሚዲየትሊ ማንም በዚህ 3 ወር ውስጥ እንደዚህ ትለወጫለሽ ብሎ የሚጠብቅ ሰው የለም። ግን በጣም ለእኔ ለራሴ እስኪገርመኝ ነው የተለወጥሽውና እግዚአብሔር ይመስገን በጣም ደስ ብሎኛል። ከኔ ባህሪ በጣም የሚያዝናናሽ የቱ ነው? ማለት ወይ አሜን እንደ ወይ ምናምን የምትይበት እሱንም ምንም የምሳቅም የሚያናድድም ብዙ ታሪክ አለሽ። ግን እንዲህ ነው ብዬ አላወራም። እግዚአብሔር ይመስገን። ግን ወይ እቃ በመስጠት አንደኛ እቃዎችን እያወጣች መስጠት ነው። ለነገ ለእናቴ ብላ የምታስበው ነገር የላትም። ይገዛላ እንዲህ ይላላ ነው የምትለውና የሆነ ነገር ታድርግ ማለት በክፋት አይደለም እኮ ደግነቷ ነው። ኦቨር ነው ደግነቷ። አያቷም ከሷ ባይዘው አያቷ ነች ያሳደገቻትና የአያቷን ባህሪ ነው የያዘችው። መስጠትን፣ ማጉረስን። ምግብ እየበላ ካላጎረሰች አትረካም፣ የጠገብክ አይመስላትምና እቺ አሁን ዝም ብለሽ እቃ እያነሳሽ የምትሰጪውን ነገር እንደው ቀነስ ብታረጊው። ስፔሻሊ ደግሞ በቃ ይሄ ልብስ የሆነ ጌጣጌጥ በቃ ትንሿም አሁን የእሷን ባህሪ ነው የያዘችው። ባይዘው ትንሿን መስጠት ነው። ደብተር ይዛ ሄዳ ክፍል ውስጥ ልጆች ትምህርት ቤት ልጆች ደብተር የላቸውም ብላ የራሷን ሰጥታ እናቴ ሌላ ደብተር ስጭኝ ለነሱ ሰጠው የምትል ጀግና ናትና እኔ እግዚአብሔር ይመስገን ክፋት የለውም መስጠቱ። እኔም እኮ ሰጣለሁ። የኔም ደግነት አላውቅም፣ ብቻ ሰው ይመስክርልኝ። ደግነቱ ግን አላውቅም። ማርዬም የማርዬም ከአንቺ ነው የወጣው። በጣም ብዙ ሰው ያንቺን እንደውም አሁን አንቺ ልክ ለእኛ እንደምታወሪው ስለ አንቺም የሚያወሩልሽ ብዙ ሰዎች አሉ፣ መስጠት እንደሆነ ባህሪሽ ምናምን እና ያው ከወላጅ ነው ልጅ ይወርሳል ብዬ ነው የምገምተው። ስለዚህ ያው ያንቺ ባህሪ ስለሆነ ይቀየራል ተብሎ አይጠበቅም። አትቀይሩም። ኦፍኮርስ እንደማትቀይሩ አውቃለሁ። ብናገርሽም መልሰሽ ያው ነሽና በቃ ትቼሻለሁ።
እኔም ያኔ አባቴ እንዲህ ነበር የማረገውና እናድደዋለሁ በጣም ነው ማለት ግን አይመታኝም። ምን ያድርገኝ ይተወኛል መልሶ። ኢቨን የለበስኩትን አውልቄ ነው የምሰጠው እኔ ማለት መስጠት እግዚአብሔር ይመስገን እንትን ይላል ይባርካል። ስትሰጪ ነው የምታገኙና እግዚአብሔር ይመስገን በሰጠሁት ልክ ነው ከዛ በላይም ነው ያገኘሁት ማለት እችላለሁ። አንቺም እግዚአብሔር እንደው በሰጠሽው ልክ ሳይሆን ከሰጠሽው በላይ እግዚአብሔር ለዛ ነው እና ልክ በአንቺ ባለፍሽበት የስቃይ የመከራ መንገድ ላይ የሚያልፉ እናቶች አሉ አሁን ላይ እና በልጆቻቸው እየተፈተኑ ያሉት በጤናም አንዳንዴም ልጆች ነን እና በጣም ብዙ የምናጠፋው ጥፋት አለ እና ቤተሰብ ነው የሚጎዳው፣ እናት ነው የምትጎዳው ብዙ ጊዜ። እንደዛ አይነት ቦታ ላይ ላሉ እናቶች ምንድን ነው የምትመክሪያቸው? ካለሽ ልምድ ተነስተሽ ምን ማድረግ ነው ያለባቸው? ምንድነው መስለሽ መጀመሪያ ያው ከልጆች ጋር ቅርርብ ያስፈልጋል። በቃ ኦፕን ሆና ነው ማውራት ያለባት። አንድ እናት ከልጇ ጋር ኦፕን ሆና ማውራት አለባት የሚያስፈልጋል። ስፔሻሊ ሴት ልጅ ከ12 እስከ 17 ዓመት እስከ 18 ዓመት በጣም የሚደበቁበት ወቅት ነው፣ ሚስጥር የሚያበዙበት የሆነ በቃ ብዙ ነገር እና ያንን አንቺ ተከታትለሽ እንዴት ነው ምን ያስፈልጋል ምንድን ነው በቃ ብዙ ነገር ነው። እኔ አሁን በራሴ አውቃለሁ ልጆቼ ምን እንዴት አድርጌ ኬር እንደማደርግ እስቲል ምን ደረጃ እንደምደርስ መቼም አንቺ ታውቂዋለሽ። እና ልጆችን በቃ እንትን ሂዱጡ እናውራበት እንዲሁኑ ምናምን አያስፈልግም ማለት አቅርበሽ የምትፈልጊው ምንም ውሏን መጠየቅ ምን ያስፈልግሻል፣ ምን ቢያምርሻል፣ ምትበዩ ምትጠጩ ብዙ ነገር መጠየቅ አለብሽ ከልጆችሽ ማለት ነው። ምክንያቱም አንቺ ካልጠየቅሻቸው መንደር ሄደው መጠየቅ የለባቸው። የሚያስፈልጋቸውንም በግልጽ ደግሞ አንቺ መጠየቅ አለባቸው። ሲቀጥል ምንም ጸሎት ግድ ነው። ጸሎት ያስፈልጋል። ልጆች ቤተክርስቲያን መውሰድ አለብሽ፣ ማቁረብ አለብሽ። መቁረቢያ ደረጃ እስኪደርሱ እስኪያቆሙ ድረስ ማቁረብ አለብሽ። በራሳቸው ሰዓት ደግሞ ሲደርሱ መምከር፣ ወደ ቤተክርስቲያን እንዲያዘነብሉ ማድረግ። ወደዛም እንደው የሆነ እንትን እድሜ አታሏቸው ወደዛ እንኳን ማያዘነብሉ ቢሆን ሚስጥር መደበቅ እንደሌለባቸው ሁሉንም ግልጽ ሆነው ከቤተሰብ ጋር እንዲያወሩ። አሁን የኔ ልጆች እኔ ምንም የሚደብቁኝ ነገር የለም፣ በእርግጠኝነት ነው የምናገረው። እኩል ነው የምናወራው፣ እኩል ምንም በቃ እኔ እንዲህ ነው ስትለኝ እምቢ አልልም። ያለውን ነገር ቁጭ ብለን ተመካክረን ነው እናስተካክለውና እንደዚህ ቢሆን ጥሩ ነው የምለው። እናቶችም በዚህ ይሄንን ቢለምዱ ማለት ልጆቻቸውን ቁጭ አድርገው ማታ የት ዋላችሁ፣ እንዴት ዋላችሁ፣ ምን ስትሰሩ ዋላችሁ፣ ከማን ጋር ነበራችሁ፣ ጓደኛችሁስ ምን ስታወሩ ነበር? ገብቶሻል? ፊዚካሊ ለውጥ ሲመጣ ደግሞ እንዲህ ነው ብሎ ማስረዳት ያለውን ነገር በቃ እንዲህ ነው እንዲያድርጊ እንዲሁኝ። እንደዛ ሲሆን ልጅ ይቀርብሻል፣ አይሸሽሽም፣ ምንም ነገር አይደብቅሽም። ኢቭን የሆነ እስቲ ሳንቲም አስቀምጪና የሆነ ነገር ቦታ ላይ ውጪ። ያንን ሳንቲም እኔ አሁን ማርዬ ማለት ነው እንድች ብላት ነካም አስቀምጣለሁ። ስትፈልግ ትደውላለች። እናቴ እንዲፈልግ ያለው እንዲህ ላደርግ ነው እንዲህ ላደርግ ስትለኝ እንዲህ አድርጊ። ከዛ ስመጣ ደግሞ ማታ ያለውን ሪያሊቲውን ትነግረኛለች። ምክንያቱም አንቺ በሆነ በስራ አጋጣሚ ያልነበርሽ ማለት የሆነ ጊዜ እና ከኔ ጋር ነበር በጣም እንትን የምንለው። አሁን ደግሞ ሞር ከአንቺ ጋር ናት። ከኔ አልፋ ደግሞ ወደ አንቺ መጣለች። ገብቶሻል? እኔ ጠይቃታለሁ እኮ ማታም ስገባ ሙሉዋን ጠይቃለሁ። ምን እላለሁ ግን ትንሽ ቆይት ብላ እናቴ ላሜንም እኮ አውርቻትናለሁ ያለውን ነገር የምፈልገውን ነገር ያታለሁ ስትለኝ በቃ እሺ ብዬ ሰጥተናል። እንዲህ ቢለምዱ ልጆች ደስ ይለኛል።
በቤተሰብ መሀል ለመደባበቅ ምናምን ብዙ ነገር ያመጣል። ያው ሰው ከራሱ ቁስል ነው ተምሮ ለሰው የሚያስተምረው እና እኛ ያለፍንበት ከባድ ህይወት ስላለን ነገ ላይ የኔ እኩዮች የሚሆኑ የኔን በታቾች የእህቴን እኩዮች የሚሆኑ ሴት ልጆች እንዳይጎዱ ነው አንድም ይሄንን ውይይት እያደረግን ያለ ነው እና እንግዲህ ካለፈው ከኔም ህይወት በጣም ብዙ ሰው ተምሯል፣ ብዙ ሴቶች ተምረዋል። አሁን ከአንቺ ጋርም ባወራነው ነገር ብዙ ሰው ብዙ እናቶች እንደሚማሩ እርግጠኛ ነኝ። እናቶች እንግዲህ በደንብ በቃ በተለይ ሴት ልጅ መቅረብ እንዳለባቸው ጓደኛ በተቻለ መጠን በቃ ጥሩ መሆን አለባቸው። ከመጣ ነገሩ ከመጣ በኋላ ከመሰቃየት ሳይመጣ በፊት ጥንቃቄ ማድረግ ይኖርብናል ነው እንግዲህ ያንቺን መልእክት እና እስቲ እስካሁን አንቺ ከኖርሽው ህይወት ከሴትነትሽ፣ ከእናትነትሽ፣ ከስራ ከሁሉም አኳያ እኔ ምን እንደሆን ምን እንዳደርግ እና ለእኔ ይጠቅማል ብለሽ የምታሰቢውን ምክር በዛው ስጪኝና በእኔ ኩያ እኔ እድሜ ላይ ላሉ ልጆች አንድ ላይ አስተላልፊልኝ። ያው ጠንካራ እንድትሆኝ ይፈልጋል። ከምንም በላይ ትዕግስተኛ፣ ጠንካራ ነገሮችን የምታመዛዝኝበት የሆነ ወደዛም ወደዚህም ብለሽ አይተሽ አስተውለሽ እንድትራመጂ ነው የምፈልገው። ምክንያቱም ወጣትነት በእርግጥ ብዙ ነገር ይፈትናል አውቃለሁ፣ ግን ደግሞ እናትሽን ማየት አለብሽ። የሆነ ነገር ልታረጊ ስታስቢ እናትሽን ማስታወስ አለብሽ አይምሮሽ ውስጥ። እናቴ እንዴት ሆና ነው ያሳደገችኝ? እንዴት ሆና ነው እዚህ ደረጃ ያስደረሰችኝ? ገብቶሻል? የሆነ ነገር ከማጥፋትሽ በፊት ለዚህ እኮ ነው ወላጆችን ከልጆቻቸው ጋር የሚመካከሩ የሚባለው እና እኔ መቼም ታውቂያለሽ፣ እኔ ከሀስከፈ ህይወቴን እዚህ እንዴት እንደደረስኩ እንዴት እንዳሳለፍኩ ታውቂያለሽ። እና ብቻ አላቅም፣ ውስጥሽ ጠንካራ እንዲሆን ነው የምፈልገው። ከምንም በላይ ጠንካራ ስትሆኝ ነው ነገሮችን ማሸነፍ የምትችይው፣ ነገሮችን ድል የምታደርጊው። ገብቶሻል? ከእግዚአብሔር ጋር በተረፈ መጸለይ አለብሽ፣ እግዚአብሔርሽን ማመን አለብሽ። ጓደኛ አለማብዛት፣ የሆነ አንድ ደህና ጓደኛ ሊኖርሽ ግድ ነው። በቃ በደንብ እንድትመክሪ ያለው ከእኔ አልፈሽ ደግሞ አንዳንዴም እኮ ለቤተሰብ ማታወሪው ነገር ይኖራል። ገብቶሻል? አንድ ጓደኛ ይዘሽ ዲቴል ማውራት አለብሽ ከእሷ ጋር እና እንጃ እንደኔ እኔ አላውቅም፣ ጠንካራ ልጅ እንድትሆኝልኝ ነው የምፈልገው። አሁን እኔ ስላንቺ ብዙ በቃ መናገር የሚከብዱኝ ብዙ ነገሮች አሉ፣ ቢነገሩ ጊዜ የማይበቃቸው። አሁን በምን አይነት ስራ ውስጥ ሰርተሽ እንዳሳደግሽኝ እኔ በተለይ እናውቃለን እና አውቀዋለሁ። አሁን ቅር ካላለሽ ልናገረው እና እናቴ እኔን ለማሳደግ አንቺ ከጽዳት እስከ ነርስ በጣም ብዙ ነገር ሰርተሽ ነው እኔን ያሳደግሽኝ እና የብዙዎች እናት ደግሞ እውነታው ይሄ ይመስለኛል። ሁሉም እናት ለልጇ ስትል በጣም ብዙ መስዋዕት ትከፍላለች። ከስራ እስከ ልብ መሰበር፣ ከትዳር አጋራቸው ጋር እስከ መጋጨት ብዙ ነገር አለና አንቺም የሁሉ መከራ አሳልፈሽ ብዙ ስቃይ ብዙ ነገር አሳልፈሽ እንደገና እኔም ደግሞ ስቃይ ይዤብሽ መጥቼ ያንንም አልፈሽ አሁን እግዚአብሔር ይመስገን እዚህ ላይ ደርሰናልና እኔም በእግዚአብሔር እርዳታ በእኔም ጥንካሬ ኢትዮጵያን በጣም ደጋግ ኢትዮጵያን ባደረጉልኝም እገዛ አንቺን ለማስደሰት የምችለውን ነገር ሁሉ እያደረግኩ ነው። እግዚአብሔር ይርዳኝና ወደፊትም በደንብ ከዚህ የተሻለ ነገር አድርጌ እንደማስደስትሽ አምናለሁኝ። አብረሽኝ ስለነበርሽ ታሪክሽን በትንሹም ቢሆን ስላካፈልሽን ለኢትዮጵያ እናቶችም ካለሽ ከልምድሽ ጥሩ መልዕክት ስላስተላለፍሽልን በጣም እንወድሻለን፣ እናመሰግናለን። እኔም ደግሞ እንግዲህ በግሌ እናቴ ውድድ ነው ማድረግሽ። እኔም እወድሻለሁ በጣም ታውቂያለሽ። መናገር አልችልም። መልካም ስለ ልጆች ሳወራ ይከፋኛል። በቃ አሁን ደተለሽ እንግዲህ ውድ ተመልካቾቻችን ዛሬ
ከነቲ ጋር የነበረን ቆይታ ይህንን ይመስላል። አዲስ አካውንት ነው። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በቀጣይ ደግሞ በተመሳሳይ ፕሮግራም እንገናኛለን። እስካሁን ስላያችሁኝ አመሰግናለሁ። ወዳችኋለሁ። ባይ ባይ።